አመሰግናለሁ። ክቡር አገኘው ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደን ፋራ፣ ክቡራን የሁሉም ክልሎች ርዕሳነ መስተዳድሮች፣ የአገር ሽማግሌዎች፣ ወጣቶች፣ የውቢቷ ሆሳና ከተማ ነዋሪዎች፣ ከሁሉ በላይ በጀግንነቱ፣ በሀገር ወዳድነቱ፣ በትጋቱ፣ በአቃፊነቱ የሚታወቀው የሀዲያ ሕዝብ ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ሕዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። የተከበራችሁ የማዕከላዊት ኢትዮጵያ ሕዝቦች፣ በተለይም የሆሳና ከተማ ነዋሪዎች በመጠሪያው እጅግ ልዩ በሆነው የኢትዮጵያ ማዕከላዊነትን በሚያሳየው በማዕከላዊት ኢትዮጵያ ስንሰባሰብ የሁላችን ኢትዮጵያውያን ማዕከላዊ የሆነው ዋናው ሐሳብ ብሔራዊ መሻትና ፍላጎታችን ነው። ኢትዮጵያ በህብር ቀለም የሚሳል፣ በህብር ባህል የሚኖር፣ በህብር ቋንቋ የሚነገር፣ በህብር ደም የተሰራ፣ በህብር ላብ የሚገነባ፣ በህብር ጥበብ የሚሻገር ኢትዮጵያዊነት እና